ሁላችንም ብድግ አድርገን ብድግ አድርጋችሁ ፍቅር ያዛችሁ። ፍቅር ማለት መሰረታችን ነው። እግዚአብሔር በፍቅር ነው ከሰማይ ወርዶ ያዳነን። ስለ ፍቅር ነው ከሰማይ ወርዶ ያዳነን። ሁለተኛው እምነት ነው። እምነት የእግዚአብሔር መንግሥት የሚወርስበት ነው። እምነትን የያዛችሁ እስኪ ከፍ አድርጋችሁ አሳዩን። እምነትን የያዛችሁ ተስፋን የያዛችሁ ደግሞ በድጋሚ ከፍ አድርጋችሁ አሳዩን። አመንታ አብዲቻላ ኢሳን ሰደን ጀባተኒ በረበራ ግያቱ ከለቲዳን አገርሲሳዳ መን ክርስቲያን በሰላም ኢየሱስ ሙጤሱ በራስነት ይደረራ ማንም እንዳይንቀሳቀስ በቤተ ክርስቲያን ስም መልእክታችንን እናስተላልፋለን። በያለንበት ቆመን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገረ መስቀል አንድ ሁለት ሶስት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሙት እያስነሳ፣ ደዌ እየፈወሰ፣ አጋንንትን እያወጣ የተለያዩ ገቢረ ተአምራትን ሲሰራ ክፉዎች የመስቀሉ ጠላቶች አይሁድ አይተው ሕዝቡ ክርስቲያን እንዳይሆኑ በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ስፍራ ቆፍረው ቀበሩት። ከዚያም የከተማው ቆሻሻ መጣያ እንዲሆን አዋጅ አስነገሩ። የከተማውን ነዋሪ በሙሉ መስቀሉ በተቀበረበት ቦታ ላይ ቆሻሻ መድፋት ጀመረ። ከዘመን ብዛት የተነሳ ቦታው በቆሻሻ ክምር ትልቅ ተራራ ሆነ። ክርስቲያኖች የተቀበረውን ቅዱስ መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን ነፃነት ላልነበራቸው ቅዱስ መስቀል ለ300 ዓመታት ያህል ተቀብሮ የግፍ ቆሻሻ መጣያ ሆነ። ኮንስታንቲኖስ ወይም ቆስጣ የመክስሚያኖስ ቄሳር ሆኖ ምዕራብን ያስተዳድር ነበር። ባለቤቱ ንግሥት እሌኒ በ272 ዓመተ ታላቁ ኮንስታንቲኖስን ችሎት። ኮንስታንቲኖስን ገና በወጣትነቱ የአባቱ እንደራሴ ሆኖ እየሰራ አባቱ አለፈ። የአባቱ ባለሟሎችና ሕዝቡ ተስማምተው የ18 ዓመቱ ኮንስታንቲኖስን በአባቱ ቦታ ሐምሌ 25 ቀን በ310 ዓመተ ምህረት በሮም ምዕራብ ክፍል ጠላት ይገሱት። በጦር ሜዳዎች ብዙ የጀግንነት ስራዎችን ስለሰራ በሰራዊቱ ይወደድ ነበር። ሊቀ ነቢያት ሙሴ ወላጅ እናቱን በፈርዖን ቤት ሃይማኖቱን፣ ባህሉን እንዲሁም ታሪኩን በሚገባ እያስተማረች እንዳሳደገችው ሁሉ ንግሥት እሌኒ ልጇ ኮንስታንቲኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክስሚያኖስ ጋር ለመዋጋት ምታ ነጋሪት ክተት ሰራዊት ብሎ ለዘመቻው በተሰለፈ በራእይ በሰማይ ላይ በዚህ መስቀል ምልክት ጠላትን ድል ታደርጋለህ የሚል የመስቀል የተጻፈበት ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያዎቻቸውና በሰንደቅ ዓላማው ላይ እንዲያደርጓት ወደ
የሁሉም ጦርነት ቢገጥም ጠላትን ድል ነስቶ በጠቅላላው መንግስት ግዛቶች ሁሉ ገዢ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነፃነት አዋጅ አወጀ። ቅድስት እሌኒ ከልጇ ጋር በመነጋገር ሀገሩን ኪራኮስን እንድትሆነዋል አስገባው። እሺ ንግሥት ሆይ ሰላም ላንቺ ይሁን ንግሥት ሆይ። ሰላም ላንተ ይሁን ኪራኮስ። በውኑ የጌታዬ መስቀል ወዴት እንዳለ ታውቃለህን? ንግሥት ሆይ አይሁዳውያን ከስንት ዘመናት በፊት በቅናት ተነስተው የቀበሩትን የጌታችንን መስቀል እኔ ዛሬ እንዴት እያውቃለሁ? አንተ አረጋዊ ኪራኮስ አይደለህምን? በትክክል እኔ ኪራኮስ ነኝ። እና የጌታዬ መስቀል ደላለው ቆም የምትለኝ? በጭራሽ የት እንዳለን አላውቅም። በድረስ አቤት ንግሥት ሆይ ደክሞት ሆናል። ውሰድና የሚበላ ነገር ስጠው። አደራሽን እናቴ ንግሥት ሆይ እባክሽን ውሃ ስጪኝ፣ ውሃ ጠማኝ ንግሥት ሆይ። እንዴ ንግሥት ሆይ ምን እያደረግሽ ነው? መጀመሪያ የጌታዬ መስቀል የት እንደተቀበረ ንገረኝና ትጠጣለህ። እንግዲያስ ንግሥት ሆይ የጌታ መስቀል የተቀበረው ከእነዛ
በሦስቱ ተራራዎች መካከል በአንደኛው ተራራ ነው። ታዲያ ይሄን ሁሉ ተራራ ማስቆፈር አለብሽ ነው የምትለው? በጭራሽ እንደዛ ማድረግ የለብሽም። ነገር ግን ደመራን ደምረሽ ንጹሕ ዕጣንም ጨምሪበትና የዛን ጊዜ ምልክትን ታገኛለሽ። ባልደራስ አቤት ንግሥት ሆይ። ውሰደውና የሚጠጣ ነገር ስጠው። እሺ ንግሥት ሆይ፣ እንደ ቃልሽ። አሁን ደመራን ንጹሕ ዕጣንም ጨምሩበት። የዕጣኑ ጢስ ምልክትን ካሳየ መጥተህ ንገረኝ። በቶሎ ሂድ። እሺ ንግሥት ሆይ። ንግሥት እሌኒ ኪራኮስ ያላትን በማድረግ ደመራ አስደምራ በማቃጠል ብዙ ዕጣንን ጨመረችበት። የዕጣኑን ጢስ ወደ ሰማይ በመውጣትና በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። መስቀሉ ያለበት ቦታ ተገኝቷልና ሁላችሁ ቁፋሮ መስከረም 17 ቀን እንዲጀመር ዘች ለሰባት ወራት ያህል ጊዜ የሚቆፈር ነበር። በሰባተኛው ወር ግን መጋቢት 10 ቀን ከጌታችን ቅዱስ መስቀል ጋር 3 መስቀሎች በአንድነት ተገኙ። ነገር ግን የጌታችን ቅዱስ መስቀል ከሌሎች መስቀሎች ተለይቶ በብርሃን ተጥለቅልቆ ነበረ። ንግሥት እሌኒም የክብር ባለቤት ጌታችን የተሰቀለበትን ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ የነገራትን አስታወሰች፣ አረጋገጠችም። ከእርሱም ይበልጥ ምልክትን ታይ ዘንድ ወደደች። የሞተ ሰውን አስመጥታ በሁለቱ መስቀሎች ላይ በየተራ ብታስቀምጥ አልተነሳም። ነገር ግን ጽሕፈት ባለው መስቀል ላይ ብታስቀምጠው የሞተው ሰው ተነሳ።
ለኔም ጌታችን ቅዱስ መስቀል ሰቀደችላት ክርስቶስ ሁሉ ሰገደች። በታላቅ ደስታና እልልታ ቅዱስ መስቀልን አከበሩ። የቅዱስ መስቀሉ በረከት በሁላችን ይደር። ክብር ምስጋና ዓለማትን ለፈጠረ ለእግዚአብሔር ይሁን። የነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ማንም ከተቀመጠበት እንዲነሳ አልተፈቀደም። ልብሰ ተክህኖ የለበስን ሌሎቻችንም በያለንበት ነው የምንቀመጠው። ሁላችንም አገልጋዮች እንደው በቤተ ክርስቲያን ስም መነሳት መንቀሳቀስ አልተፈቀደም። ወደ ደመራው ለመነኮስ የሚሄዱ 4 እና 5 አባቶች ብቻ ናቸው። ከገብሩ ከተመደቡት ልዑካን ውጪ ወደ ደመራ መሄድ አልተፈቀደም። በጣም ጥቂት አባቶች ብቻ ወደ ደመራው ሄደው ቡራኬ ያከናውናሉ። እዚያው ደመረቱ ላይ ዝማሬ ይዘመራል። በጋራ በያለንበት ነው የምንከታተለው። በቅድሚያ መልእክት እናስተላልፋለን። ይህ መልእክታችን መስከረም 18 ቀን በደብረ ገሊላ አማኑኤል ክርስቲያን የጻድቁ ኤጲፋንዮስ ዓመታዊ ክብረ በዓል ስላለ በቦታው ተገኝተን በዓሉን እንድናከብር መልእክታቸውን ያስተላልፋሉ ማለት ነው። ሁለተኛው መስከረም 29 ቀን በጅማ ደብረ ሰላም ቅዱስ ሚካኤል ዓመታዊ በዓል አለ። የሰንበት ቅድስት አርሴማ በዓል በቦታው እንድንገኝ መልእክታቸውን ያስተላልፋሉ። የመጨረሻው መልእክታችን የሚሆነው ማህበረ ክርስቶስ ሰምራ ዛሬ ይዛችሁ ያላችሁትን 5,000 ያነሰ እዚህ በዓል አበርክተዋል። የመስሎንን 45,000 አልፈዋል አበርክተዋል። የመጨረሻ መልእክታችን ለዚህ በዓል መሳካት አስተዋጽኦ ያደረጉትን ሁሉ እግዚአብሔር አምላክ ይስጥልን፣ ከልብ እናመሰግናለን። የጸጥታ አካላት፣ የፌዴራል ፖሊስ፣ ልዩ ኃይል፣ የኦሮሚያ ፖሊስ እንዲሁም ደግሞ የጅማ ከተማ ሚሊሻ አባላት በሙሉ እናመሰግናለን። አንቀሳቀሱ ትላላችሁ በያለንበት እንዲሁም የሚነገርን ነገር እንስማ። ለበዓሉ ድምቀት ሲባል ምዕመናን እጆቻቸውን እንዳይረግጡ እንዳይረበሽ ስለሆነ በጣም ጥቂት አባቶች ብቻ ይመጣሉ። በያለንበት እንቁም። የመጨረሻው መልእክት መስከረም 25 በጅማ ደብረ ኤፍራታ ቤተ ክርስቲያን ማህበረ ቅዱሳን ኦርቶዶክሳዊ ጋብቻና ቤተሰብ የሚል መርሃ ግብር ስላዘጋጀ ማታ 11 ሰዓት ላይ በተጨማሪ በደብረ ባዊ መድኃኔዓለም ቤተ ክርስቲያን መስከረም 27 ቀን በጅማ ደብረ ሰላም ቅዱስ ሚካኤል 9 ቀን 11 ሰዓት ላይ ቦታው ላይ እንድንገኝ መልእክቶች እናስተላልፋለን። ምዕመናን መረጋጋት ይበዛል። ያዙ ሰዎች ስላሉ ሁላችንም በያለንበት እናቶች ልጆቻቸውን እጃቸውን ይዘችን በሚገውን በሆነ እናመሰግናለን። ያመሰ ይበላል እግዚአብሔር የተመሰገነ ይሁን። ዋቻ መስግኑልን።
Thank you.